ሰብአዊነትን ያማከለ የህዝብ አገልጋይነት በተግባር ሲገለጽ ይህንን ይመስላል። ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ ሁላችሁም የዜግነት ግዴታችሁን ታወጡ። እዚህ ጋር በፎቶ ላይ የምትመለከቷት ዲጄ ሊ ትባላለች። የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥራለሁ እንደመጣ ትቀጠራለህ ስራው እጄ ላይ ያለ ብላ አሳምናው 250,000 ብር ከፍሎ አመጣችሁ። ካመጣችሁ በኋላም ስራውንም አላስገባችሁም፣ አየር ላይ ጣለችው። ስራው የለም። ከኢትዮጵያ ከቤተሰቦች 1,000 ድርሃም በኢትዮጵያ 40,000 ብር አስመጣና የደላላ ትከፍልና ስራ ትገባለህ ብላ ተወችው። ወንድማችን ተራበ፣ ተጠማ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ በሰው ሀገር እና ትናንትና እኔ ቤት መጥቶ አዝኖ በጣም ችግሩን ነገረን። ራበኛለን። ኢማጂን በሰው ሀገር ምግብ ራሱ መስጊድ ተሰልፎ ነበር ምግብ ሲበላ የነበረው። እሱንም ረመዳን ስለሆነ ረመዳን ባይሆን መስጊድ ውስጥ ምግብ አይሰጥም። እና ነግሮኝ ላገዛችሁ በሙሉ እጅግ በጣም አድርጌ ያመሰግናለሁ። አዶት $100፣ አንድ አማራ $100፣ ሰክሰስ $100፣ ኤልሳቤት $100፣ የምስራች $100፣ ኢትዮጵያን ሬስቶራንት $100 አግዘውታል። እና ሳራ አልሐበሻ ደግሞ ስራ ልታስገባውና ስራም ካልተገኘ በሷ ወገኖች አሰባስባ ኢቃማን መኖሪያ ፍቃድ እንደምታሰራለት ቃል ገብታልናለች። ሳርዬ ደግሞ ቃሏን አክባሪና ታደርገዋለች። ሃኒ ፋሽን አስቤዛ ታደርግለታለች። መሲ ብሪጅስቶን ልብሶች ገዛዝቼ በድራይቨር ወስድለታለሁ ብላለች። ወስዳዋለችም እሷ ጋር ዛሬ ፎቶ ልካልኛለች ዋትስአፕ ላይ። ኤምኬ ደግሞ ቤት አፈላልግለታለሁ ብሏል። እጅግ በጣም አድርጌ ያመሰግናለሁ ውዶቼ። ሁላችሁንም ተባረኩ። ወንድማችን አይዞክ፣ ስራም ይገኝልሃል፣ እንባክ ይታበሳል። እናንተም ህገ ወጥ ደላሎች ብሩን ብቻ እያያችሁ ዝም ብላችሁ እያመጣችሁ ወገናችሁን በሰው ሀገር ሜዳ ላይ የምትበትኑ ስንት ሰው እያበደ ነው። ስንት ሰው ተመልከቱ እስኪ። አረ ይብቃችሁ ፕሊዝ። እኛም አንድ ላይ ተባብረን ህገ ወጥ ደላሎችን እንከላከል እባካችሁ። ቴንክ ዩ